በኒውዮርሽ መንደር ነው በዚህ በኒውዮርሽ መንደር የጋብቻ ስነ ስርዓቱን ነው ያሳየናችሁ ያለነው ቀደም ሲል ጥሎሽ የመጣላትን ወይም በእነሱ ባህል ከብት ነው ስጦታ የሚሰጠውና ምን ያህል ከብቶች የተማረች ስለነበረች ከ45 በላይ ከብቶች ተቆጥሮ ሰጥተዋል ግን አንድ ነገር አለ ቀደም ሲል ከማግባቷ በፊት የከንፈር ወዳጅ አላት መሰናበት አለባት እሱም ሰርግ እንደምታደርግ ስለሚያቅ እዚህ ስነ ስርዓቱ የሚካሄድበት ቦታ ላይ መጥቶ ከሷ ጋር ስንብት ያረጋል ለምን እንዴት ይሄንን የሚገልጹልን የአካባቢው ነዋሪ አሉ ውበታችን እንደተጠበቀ ነው አብረንኑ በኖር ባህል መሰረት አንድ ወጣት ከማግባቷ በፊት ከዚህ በፊት የከንፈር ወዳጅ ይኖራታል ስለዚህ በቆይታችሁ ይብን ልጅቷ ቶሎ ማግባት ካልቻለች በከንፈር ወዳጅነት ሊቆዩ ይችላሉ ከዛ በኋላ ግን ወደ ጋብቻ ሲመጣ መጨረሻ ላይ ምንድነው የሚያደርጉት ጋብቻ ከተፈጸመ በኋላ የከብት ርክብ ከተደረገ በኋላ ሴቶች ይልልታ ካደረጉ በኋላ ይሄን ሁሉ ሂደት ካለቀ በኋላ መጨረሻ ላይ ወደ አግቢው ባል ቤት ስለሚገባ ከዛ ፊት እንግዲህ የአምባር ቅብል ይደረጋል አምባር ይዙና መጨረሻ ላይ አምባሩ ወደ ከንፈር ወዳጇ እጅ ይታሰራል ስለዚህ በኖር ባህል ሁለት አይነት ደረጃዎች እንዳሉ ያሳያል የከንፈር ወዳጅነት ጊዜ እንደገና ደግሞ የጋብቻ ጊዜ እንደዛ ነው ባህሉ የሚያንጸባርቀው ጓደኞቿ ተሰባስበው በሙሽሪት ደጅ ይዘፍናሉ ይጨፍራሉ አይዞሽ ሙሽሪት አይነት ጨዋታ በፊት ጫወቱ የነበሩትንም ጨዋታ ያነሱ ያስደስቷታል የሰርጉ ስነ ስርዓት ላይ የቀድሞ ወዳጇ ከነጓደኞቹ አምሮና ደምቆ በመገኘት ጭፈራውን ይገጥማቸዋል ለምን እነዚህ የቅድሙ የከንፈር ወዳጆች ድሮ ነበርነን አሁን ብትቀሙብና ብታገቡም የኛ ወዳጅ ነበረች በሚል ነገር ነው የገጠማውን ልጅቷ እንግዲህ በቤተሰቦቿ የታጀበች ትወጣለች ከዛላ ዘፈኑ እንግዲህ በሁለቱም ማል ይካሄዳል ማለት ነው ወይ ዲዛዲናው ወላዷላ ያዛኔ ወይ ዲዛኔ ወይ ዲዛዲናው ወላዷላ ያዛኔ የወዳጅ ጎበየው ጋር ይቆር ማለት ጋር ወይራ ማለት ወይራ ነው ችለው ይገኛ ጋር ይቆር ማለት እንግዲህ በኒውዮር የሚካሄደው እጅግ ውብና አስደሳች የጋብቻ ስነ ስርዓትን ነው ያሳየናችሁ ያለነው አሁን ከበስተጀርባዬ የምትመለከቷት ሙሽሪትና አጃቢዎቿ ናቸው አሁን ከቤተሰቦቿ ጋር ሆና በጋራ እየተጫወተች ተሰብስበው ወደሚጨፍሩበት ቦታ ሊይዘዋት ሊጓዙ ነው ይሄንን ስነ ስርዓት ይሆናል የምናየው አሁንም ቆይታችሁ ከውበታችን ጋር እንደተጠበቀ ይሁን ሙሽሪትና ጓደኞቿ ለየት ብለው የሚጫወቱበት አጫጭር ዱላ ይይዛሉ እናትም ልጇን ታሱባለች
هذا جاره لا بجا واردي سامع كبرار كنا ሙሽሮች ሌላ ጭፈራና ጨዋታ ደግሞ በወንዱ ቤተሰቦች አካባቢ ይጠብቃቸዋልና ሙሽሪትን ለልጁ እናት መስጠት አለባቸው። የልጁ እናትም እጃቸውን ዘርግተው ሙሽሪትን በደጃቸው ቁርበት አንጥፎ ይቀበላሉ እንኳን ደህና መጣሽ በሚል። ቦርዴና ምግቡ ከደጃቸው ተሸፍኖ ይቀመጣል። ሙሽሪት ክንብንቧን አታወርድም ባሏ እስኪመጣ። ባልየው ሙሽሪትን ክንብንቧን ገልጦ ወደ ጫጉላ ቤት ማስገባት ይጠበቅበታል። ታዲያ ጓደኞቿና የአካባቢዋ ነዋሪዎች ይህንን ላለማስፈጸም ግብግብ ይፈጥራሉ። ይህን ሁሉ መቻልና አሸንፎ ማስገባት ይጠበቅበታል። ታዲያ ጓደኞቿና ሚዜዎቹ በደጇ ላይ ሲጫወቱ ያመሻሉ። ሙሽሪት ከጫጉላ ቤት ከወጣች በኋላ ከቆዳ የተሰራ ከፊትና ከኋላ የሚታሰር ግልድም ታደርጋለች። በቃ ባለትዳር ሆነች ማለት ነው። የወጣትነት ጊዜዋ አጋሏል هيا مبودوت هيا مبودوت هيا مبودور هيا مبودوت هيا مبودور هيا مبودوت هيا يكن هيا نرودي يلا ودي باي غدون جاي تاكو بكبكن تفوتي فيرت على يفا كنجين كونغو دولويتين ومجال جنوب أنا مجال جنوب بايدا بايدا بتيجي كوريا እንግዲህ ተመልካቾቻችን በዚህ በጋምቤላ ተገኝተን በኒውዌሮች መንደር አንዲት ሴት ስታገባ ያለውን ስነ ስርዓት ነበር እስካሁን ወደ እናንተ ስናደርስ የነበረው። እንግዲህ እኛም በዚሁ እንሰናበታለን። የፕሮግራሙ አዘጋጅ አስካለ ተስፋዬ ከካሜራ ባለሙያው ፋሲል መኮንን ጋር ቆይታችንን በዚሁ አደረግን።